የባለጸጎች ሀብት የማግኛ ሚስጥር፣ ራስን ለትልቅ ደረጃ ማብቃት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ በዓለም ላይ የምትገኙ ሙስሊማት በጠቅላላ የአላህ ሰላም እዝነት ርዳታ ጋፍ ጥበቃ ከሁላችንም ጋር ይሁን እያልኩኝ ለዛሬ ይዤላችሁ የቀረብኩት የባለጸጎች ሀብት የማግኛ ሚስጥር የሚል ነውና አብራችሁኝ እንድትሆኑ በትህትና እጠይቃለሁ። የባለጸጎች ሀብት የማግኛ ሚስጥር። ከፊቴ የተቀመጠው የፋብሪካ ባለቤት ባለጸጋ ሰው ለሴኮንዶች ተክ ብሎ ሲመለከተኝ ቆይና በመጨረሻ ለመስራት በጣም ቀላል የሆኑ ብዙ ነገሮችን አውቃለሁ፣ ሆኖም ግን ሀብታም ለመሆን እንደመቻል የሚቀል ነገር የለም በማለት የዝምታውን ድባብ አደፈረሰው። ይህ አባባል መቼም ለማንም ሰው ቢሆን በጣም አስገራሚ ነው። ነገሩ እንዲህ ነው። ይህ ሰው ከ9 ዓመት በፊት በአንድ ፋብሪካ ውስጥ በሰራተኝነት ተቀጥሮ ይሰራ ነበር። ከዛ ተነስቶ ነው ዛሬ የታወቀ ቱጃር ለመሆን የበቃው። አሁን ስለ ሀብቱና ዝናው የሚያወራ የለም። የሚያስገርመው ልክ የተለየ ኃይል እንዳለው ሰው በተሰማራበት ዘርፍ ሁሉ ይሳካለታል። ሊዘጋ በተቃረበ የንግድ ተቋም ላይ እንኳን ሳይቀር ነፍስ መዝራት ይችልበታል። ስሙ እየገነነ በመምጣቱ ፎቶግራፎቹ በጋዜጦችና በመጽሔቶች ላይ መታየት፣ የህይወት ታሪኩንም በስፋት መውጣት ጀመረ። በወቅቱ የአንድ ታዋቂ መጽሔት ዋና አዘጋጅ ከዚህ ሰው ጋር ቃለ ምልልስ አድርጌ የህይወት ታሪኩን በተመለከተ አንድ መጣጥፍ እንዳቀርብ ጠይቆኝ ነበር። እናም ከሰውየው ጋር ያሳለፍኳቸው ጥቂት ሰዓታት አስደሳችና ብዙ ነገሮችን የተማርኩባቸው ነበሩ። ሰውየው ከሰው ጋር በጣም የሚግባባ ጥሩ ሰው ሆኖ ነው ያገኘሁት። ሁሉንም ነገር ሳይደብቅ በግልጽ ስለሚናገር ለጽሁፌ የሚረዳኝን በቂ መረጃ ከእሱ ለማግኘት ችያለሁ። ከቃለ መጠይቁ በኋላ ስለተለያዩ ነገሮች ተጫወትንና በመጨረሻ ርዕሰ ጉዳያችን ወደ ስኬትና ሀብት ወደ ማፍራት ተሻገረ። የአንድ ነጋዴ ትርፍ ማግኘት ብዙም የሚያስገርም ነገር አይደለም። ልክ እንደዚህ ሰው በተደጋጋሚ ትርፍ ማስመዝገብ ግን በጣም ይደንቃል። እናም ወዲያውኑ በአእምሮዬ የመጣልኝ ነገር ይህ ሰው አንድ የሚጠቀመው መመሪያ ዘዴ ወይም የሆነ ስርዓት እንዳለ ነው። በመሆኑም ይህን በተመለከተ ጥያቄ አቀረብኩለት። ፊት ለፊት በጥንቃቄ በማጥናት አስተዋለኝና ጥሩ ገምተሃል፣ የተወሰኑ መመሪያዎችን እጠቀማለሁ፣ ሁሌም ታዲያ ይሰራል። ሆኖም ሀብታም እንደመሆን የሚቀለኝ ነገር የለም። መመሪያዎችህን ልትነግረኝ ትችላለህ? ድርቅ ብዬ ጠየቅኩት። ባለጸጋው ፈገግ ብሎ እርሳስና ወረቀት በማገናኘት በቀጣዩ ገጽ የምትመለከቱትን ሰንጠረዥ ሳለልኝ። ሰንጠረዡንም እንደሚከተለው አብራራልኝ። በማከናውነው ማንኛውም የንግድ እንቅስቃሴ ዘወትር ለ5 መመሪያዎች ትኩረት ሰጣለሁ። መመሪያዎቹም የሚከተሉት ናቸው። መመሪያ 1 አስቡ የሚል ነው። ቀጣዩን ክፍል ኢንሻአላህ ክፍል 2 በቀጣይ አቀርብላችኋለሁ። ቀጣዮቹ መልእክቶች ለማዳመጥ እና በራሳችሁ ላይ ለመስራት ዩቲዩብ ቻናላችንን ሰብስክራይብ እና ላይክ ሼር በማድረግ ትብራችሁን አድርጉልኝ። ለሌሎችም ሼር አድርጉ እንዲጠቀሙበት፣ ከድህነት መውጫ ሰበብ ቢሆንን ማለት ነው። እና ስላዳመጣችሁኝ ከልብ ነው የማመሰግነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።